ጋይስ አልቀናውም። ትናንትና ምን እንዳደረጋለች ባዶ ቤት ውስጥ ከተጨ አባረጋለኝ እንግዲህ አስገብ ሞ ኮሜንት አናደውኝ ነው እነሱን ስመልስ ካፌ ወጣው እንጂ እኔ ፈልጌ አይደለም ምናምን እያልክ ነበር። በዛ ፈልጌ ነው እኔም እኮ ደስ ይለኛል እንደዛ ስታወራ ጃኒ ስለማትፈልግ ነው እንጂ እኔም አይመቸኛል። ጃኒ የኔ ቆንጆ ውበቷ ብቻ ይበቃል። እሷ ስማ ልጅ ትሆናለች ልጅ ትሆናለች ሰውናት አለ ለምን የልጅ ልጅ እና ታዲያ ከልጅ ጋር ይሻፈዳል እንዴ? አንድ ጊዜ አለች ምን እንዳለች ታውቂያለሽ? አንድ ጊዜ እንደው ከኤርሚ ጋር አንድ ቤት ዘግተውብኝ ከዛ አራብ በሞትኩኝ አላለች። አሬ ከፍላል ትራንስፖርት ማለ ላገናኛችሁና ቀይ ጃኒ ከቀልድ ብቻ እንዴ ነው ብልግናማ አላወራ ግን እሱ ወይ ሊታይ ጌታዬ ያላውበት እኔ የለሁበት ወደ ከራሴ እኔ የለሁበት። በጣም ከባድ ነገር የተናገረ ኮንዶም እኮ ኖርማል የሚስተዋወቅ ነገር እኮ ነው። ቲቪ ላይ እኮ የሶስት ኮንዶሞች ዋጋ አንድ ብር እየተባለ እኮ ይስተዋወቃል እኮ። የኮንዶም ጸባይ ያላችሁ ሰዎች አላችሁ የምር ያለ ግላብ እያለ ነው ኤርሚ ምንድነው የኮንዶም ጸባይ ደግሞ? ረኔ ሰምቻለሁ የኮንዶም ጸባይ ነው ያላችሁ በቃ ማለት ተጠቀሙ በእግዚአብሔር በማለት እሱ ነው እኮ የኮንዶም ጸባይ ያላቸው እያለ ምንድነው እኛ ምን አደረግነው? ኮመንትን የሰደበው እኛ ምን አደረግን? ለምንድነው እኛ የምንበደል ያለ ጥፋታችን? ሳቢው ኤርሚ መናደር ጀመረ። በስመ አብ ወልደ መንፈስ ቅዱስ እንጋባ። ቆይ ሀጂዬ ለመጋባት መጀመሪያ እኮ መፈላለግ መተዋወቅ መቀራረብ አለ። ከዛ እንጋባለን። እሺ ሀጂዬ መጀመሪያ እንግባባ ሳይግባቡ ይጋቡና ይፋታሉ። እንግባባ። እሺ መጀመሪያ ሳቢው ጃኒ አንቺ ሳቢው እሺ ኧረ ተው ግን በጉልበት አምላክ ኮሜንት እኛ ምን አጠፋን? እኔና ጃኒ ምን ክፉ ተናገሩ? ተናረጋቸው የሆነ በጣም ከባድ ነገር የተናገሩ ኮንዶም እኮ ኖርማል የሚስተዋወቅ ነገር እኮ ነው። ቲቪ ላይ እኮ የሶስት ኮንዶሞች ዋጋ አንድ ብር እየተባለ እኮ ይስተዋወቃል እኮ። እኔ ምን አልኩ ታዲያ? እኔ ምን አልኩ? ታዲያ ድራማ ስናይ መሀል ላይ ገብቶ እንዲህ ብለሽ ታየለ እንዴ? ታዲያ በጣም ትልቅ ነገር አስመስላችሁ ዩኤስ ትረስት ምናምን የሚባል አውቀዋለሁ። ብልግና አይደለም ኮንዶም ማለት ግን አስተሳሰቡ አንዳንድ ሰው እንደዚህ መሀል ገብቼ እንደዚህ እንትን ካላረኩ ይላል ማለት ነው። ብልግና እየተናገርኩ አይደለም። እኔ አልተጠቀመውም እንዴ? እኔ ካልተጠቀምኩ ስላንተ ኖርማል ሊሆን ይችላል። እኔ ግን አልተጠቀመውም። ለኔ ሳይሆን ይሄ ፐብሊክሊ ለቲቪም ለምናምንም ኖርማል ነው ነገር። እኔ ስጠቀመው ደስ አይለኝም። አንቺ ጨዋ ስለሆንሽ ነው። ለያያል ገባ? አንቺ በጣም ጨዋ ስለሆንሽ ኖ ጨዋ ስለሆንኩ ሳይሆን የምጠቀመው ቃውኔን ቀላል ተጠቅሜው አላውቅም። ጨዋነት ምናምን አያገናኙም። ግን እኔ ደስ አይለኝም ተጠቅሜው አላውቅም። እና አሁን ኮንዶም ያጣላል። ኧረ በመድኃኒዓለም ወደ ጌሙ እንሂድ። ኮንዶም ያጨቃጫል እንደው አልፎልህም ማለት ኤርሚ ያልደብረው ነው የምትተው? ቀይ ላስገባው ደብሮት ከሆነ ምን አለ ጃኒ? ወይ ሶሪ ሚውት አድርጌሽ ነበር። እሺ ይቅርታ። ወይ ቀይ እንዴ? እሺ ደብሮ ኤርሚ ለምን ይደብረዋል? እንጃ ነው አሮን ቲንክ የደብረው አይመስለኝም። ሜቢ እንግባ እዚህ በቢብሊያን ትጫወታለህ። ቆይ እንትና እያወራችሁ ነው። ኧረ ቆይ እስኪ ስማ ተጻፉ። አቦ ዝም ብላችሁ ስማ ጻፉ። እንትናን እያወራችሁ ነው ኤርሚን። እኔ እኮ ኮንዶም እኔ ልንገራችሁ አሁን ጃኒ ምን እያወሩ እንደሆነ። እኔ እኮ ኮንዶም ስለ ሪካርድ ስለሚደረግ ሰዎች ደግሞ ሪካርድ አድርገው ይሰድቡናል። ለዛ ስላልፈለግኩ ነው ያልኩት እንጂ ትልቅ ነገር ሆኖ አይደለም። ከዛ ደግሞ ኤርሚ ደግሞ ምን ይላል? አይ እኔ እኮ ያልኩት ማንም የሚባል ኖርማል ነገር ነው። ኮመንትም እንደዛ ጉዳ መጣ እኮ ጋይስ። ጃኒም ስልኳን እንድትደውል አረገ። ጌሙን አቆመን ተቀመጥን። ሀጂ ሰውዬ አትገባም እንዴ? ጋይስ በኮንዶም ምክንያት ተቀምጠናል። ማብራሪያ እየተሰጠ ወቸው ጉድ! እንዴት ራሱ ኤርሚ ጭንቅላት ውስጥ መጣለት። ከተቀሳስጋልች ወይኔ የዓለማችንን ባሪሽ
እንዴ እና ታዲያ ሚዩት አድርግልኝ የሁላ ማህበረሰብ እየጠበቀሽ ሚዩት አድርገሽ እና የሁላ ማህበረሰብ እየጠበቀሽ አይደል እንዴ? ማብራሪያ እየሰጠው ነበረ። ስማ ማብራሪያ እየሰጠው ነበረ። ቤታ ሆናለች ስትወለድ ራሱ ስትወጣ እኮ እንደዚህ ነጠላ እንደዚህ ያደርገች እኮ ነው የወጣችው። ስማ ምን ሆኖ ነው የሁሉ ሰዓት? እኔ እኮ አይደለም ኮሜንት እኮ እያነበብኩ ነው የሰማችኝ። የሁሉ ሰዓት ለኮንዶም ነው ወይ የተቀመጡት? እኛ ማን ነው የተከራከራል? አይደለም አልብዬ ነገርኳቸው። በፍጹም ጃኒም ያው ሪከርድ ስለሚደረግ መጥፎ ውስጥ እንዳንገባ ጠላቶች ይሄንን በሌላ ይጠቀሙታል እያለች ነው። ኤርሚም ደግሞ ኮሜንት አናደውኝ ነው እነሱን ስመልስ ካፌ ወጣው እንጂ እኔ ፈልጌ አይደለም ምናምን እያልክ ነበር። በዛ ፈልጌ ነው። እኔም እኮ ደስ ይለኛል እንደዛ ስታወራ ጃኒ ስለማትፈልግ ነው እንጂ እኔማ ይመቸኛል። ጃኒ የኔ ቆንጆ ውበቷ ብቻ ይበቃል። እሷ እኮ ስማ ልጅ ትሆናለች ለምን የልጅ ልጃት እና ታዲያ ከልጅ ጋር ይሻፈዳል እንዴ? ኧረ እኔ አልሻፈድኩም በኢየሱስ። እሷ ደግሞ ማለት ነው ኔቨር ሊሆን የማይችል ነው። ባይዘው የኔና ኤርሚ ጌታ ነው ገብርኤል። ኤርሚዬ እኮ ልማድ አለበት ውድ ያላየሽውም እንዴ? ልጅም ትሁን እህቴም ትሁን አለ ምንም ትሁን አለ ሆ ወይ ጉድ! እኛ አንቺ ነሽ እንትን ያለሽ አሜት ለምዳለች እዛ ቁጭ ብላ ቪክቶሪ ለምዳለች እኮ ለዛ እኮ ነው አስገብታ ገዝተለኝ ምናምን እኔ ቤታዬ ኤርሚ ልቡ አንቺ ጋር ነው። ኧረ እኔ እናቴ ገባ አሁን ቀንታ ነው አየሻ ጃኒ አንቀናው አሁን እኮ የገባኝ እኮ ነው። አንድ ጊዜ አለች ምን እንዳለች ታውቂያለሽ? አንድ ጊዜ እንደው ከኤርሚ ጋር አንድ ቤት ዘግተውብኝ ከዛ አራባ ሞትኩኝ አላለች። ትናንትና እውነት ጋይስ አልቀናውም። ትናንትና ምን ታውቃለች? ባዶ ቤት ውስጥ ከተቼ ባረጋለኝ እንግዲህ አስገብ እንደዚህ ጭራሽ እኔ ታውቂያለሽ ጃኒ ከቀልድ ብቻ እንዴ ነው ብልግናማ አላወራ ግን እሱ ወይ ይታይ ጌታዬ ያለሁበት እኔ የለሁበት ወደ ከራሴ እኔ የለሁበት አይሻ ጣጣላ አስተያየትም አልሰጣል አልኩም ማለም አይሻ ስራውን ስለሚያጽ ደስ ይላል ኤርሚ አቤት ኤርሚ አይደር ሳት እኮ ነው ሳቴ እንደ ነገር ከመቸው ወይ ጉድ እንደ ነገር ከመሰለኝ አይ ቲንክ ከላይ ብሉ ታፈርኩ መሰለኝ። እሺ ይሁን ስሙኝ አንድ ሰው አሁን ቀልድ ነው ወይኔ ስሙ ብዙ አትሳቁ ወደ ስራ እንሂድ። አረ የምን ስራ የኔ ኪሳራው ነው አልከሰራ የኔ እናት አንድ ሰው አስገቡ እስኪ አብሮኝ የሚበላሽ ቤታጌ እስኪ አስገቡ ሰው እሺ ምላሷ ረጅም ነው በምላስ መስሎሻል ኢንዱራንስ ግድ የለም እኮ አንድ ሰው ሳብላችሁ በቤቢ ላይ ምጭ እውነትም የደቡብ ልጅ ታያለሽ አንቺ እንኳን ተቀበል በሉት እንጂ ምንድነው አዝማሪ ነው እንደምታስገቢ ተቀበል ኧረ ዝም በል ተው ኤርሚ ምንድነው ጨዋታው? አንድ ሰው ይተርፋል አንድ ሰው ይበላል። አለሁላችሁ እንዴት ናችሁ? ሰላም ነው አለሁላችሁ ሰላም ነው አለን እንዴት እዚህ እኮ ሰፋ ያለ ወሬ ይዘን እየተመካከረን ነው። ስማ አሁን ገና ነው ግን አይገባው አጂ ታብታብም አላስደረም። አሁን የገባው ችግር የለውም ሼር አደርጋለሁ። እሺ ኦኬ። አሁን የምንጫወተው ለየት ያለ ጨዋታ ነው። ሁለት ሰው ይበላል፣ አንድ ሰው ይተርፋል፣ አንድ ሰው ይሰጣል። ትስማማለህ? ይሄን ሁለት ሰው ይበላል፣ አንድ ሰው ይተርፋል፣ አንድ ሰው ይሰጣል። አይሆንም። እሺ እንዴት መሀል ላይ ያለ ሰው ነው የሚበላው ነው? እቺ የአፍሪካ መንግስት ይመስል ለራሷ የሚመች ህግ ነው የምታወጣው። ታውቂያለሽ? ማርያምን አይመቸኝም። ምኑን እኔ ስማኝ፣ አንድ ሰው እንደምንም አንደኛው ወጣ ሁለት አንበሳ ልበላ እኮ ነው። አፈርቢ አይደለም እንደዛ ነው። ኦ ማይ ጋድ ኖ ጃኒ ማርያም እንደዛ እንዳትሰሚኝ። እኔ ያልኩትኝ አንደኛ የሆነው ማለት ነው አራተኛ የሆነው ለአንደኛ ይስጠው። ሶስትና ይኸውልህ ነው አራተኛ የሆነ እንዳይሰጥ። ለምን ተጎድቷል፣ ይጎዳላ። የስነ ልቦናም ጉዳት አለ፣ ያለ መሰጠትም ጉዳት አለ፣ ያለ መብላትም ጉዳት ስላለ ሶስተኛ ነው የሚሰጠው ለአንደኛው፣ ሁለተኛ ይተርፋል፣ አራተኛው አይሰጥም። ተስማማለህ? ሁለት ሰው ይበላል። ኦኬ እሺ ሶስት አለባት ሶስት
ሶስት እንግዲህ እግዚአብሔር ያውጣል። መበላት ቤስት ኦፍ 3 ነው ዋንስ ሲንግል ጌም አራኒ ዋኒ እንደነው ዋኒ እንደነው እኮ የሚያስጠላው ሁለት ይበላል ሁለት ይበላል ያ ዊዝ ግላብ ወይስ ዊዛውት አይ ግላብ የሚባል ነገር እኔ የለኝም ግላብ አልጮትም እኔም የለኝም ኧረ ግላብ እሱ ጋር ነበር የወሰደው አንተ ጋር ኦኬ ያለ ግላብ ነው የምንጫወተው እሺ ዳይ ቲዲ ምንድን ነው የምታወራው ወይ ክሊር አድርገው ፕሊዝ እኔ ከዚህ ነገር ወጥቻለሁ ስታፕ ዝም ብላችሁ ጃኒ ኮሜንት አታንብቢ ከካም ዝም ብላችሁ አትጻፉላ ጸጥ ብለሽ ጌምሽን ተጫወች ኮሜንት አትይላችሁ ጨዋታ እዚህ ሁላችንም ልንሸቅል ልንጫወት ነው የመጣ ነው አለቀ ወይ ሶሪ